በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መቃ አባ ከንልማ ከነፉረ ቁልቁሉ ዋቀዮ ቶኮ አሜን። በቅድሚያ እባካችሁ በዝማሬ እያገለገላችሁ ያላችሁ ወንድሞቻችን ለጥቂት ደቂቃ የእግዚአብሔርን ቃል እንሰማማለንና በጋራ ሆነን የእግዚአብሔርን ቃል ማድመጥ ስለሚያስፈልግ ዝማሬውን ታቆሙልናላችሁ በእግዚአብሔር ስም። ኤጋ ማቲ ዋቀዮ ኡልፋዳ ጅራዳ ጉደዳ ክርስቲያኑማ ጀቹን አጀጀሙ ቤኩዳ ነምኒ ክርስቲያነ ተኤ ነመ አጀጀ መነ አመንታ ፉደቱ ከናፍ አጀጀምተኒ ሰገሌ ኬሰን ዋን ዳብደኒፍ ገለተ ጉዳ እስኒፍ ገልችና። ክቡር መልአከ ጽዮን ቀሲስ ዮናስ የደብራችን ዋና አስተዳዳሪ፣ ክቡር መምህር ዮሴፍ የደቡብ ምዕራብ ሸዋ ሀገረ ስብከት የስብከተ ወንጌል መምሪያ ክፍል ኃላፊ፣ ክቡር መምህር አሸናፊ የቀርሳ ማሊማ ወረዳ ቤተ ክህነት ዋና ጸሐፊ፣ እንዲሁም ክቡራን የቀርሳና ማሊማ ወረዳ ቤተ ክህነት የየመምሪያ ኃላፊዎች፣ ክቡራን የደብራችን የአስተዳደር መምሪያ ክፍል ኃላፊዎች፣ ክቡራን ሊቃውንተ ቤተ ክርስቲያን አባቶች፣ ካህናት፣ ወንድሞች ዲያቆናት፣ በክርስቶስ ክርስቲያን የተሰኛችሁ ምዕመናን ወምዕመናት በልዑል እግዚአብሔር ፍጹም ሰላምታ እንደምን አደራችሁ? አረ ድምፃችሁ አይሰማም። እንደምን አደራችሁ? እስቲ ያደራችሁ እልል ብላችሁ እግዚአብሔርን አመስግኑ። ያላደራችሁ አመስግኑ እንዴ! አረ አድምጡ እንጂ። ያላደራችሁም ያደራችሁም አንድ አይነት ነው እንደ መልሱ። እየተሰማማን ይሁን። እግዚአብሔር አምላክ የሁላችን አባት ሳይገባን እንዲገባን አድርጎ በዚህ ታላቅ አውደ ምሕረት የሰበሰበን አባታችን እግዚአብሔር ስሙ የተመሰገነ ይሁን። እስቲ እልል ብላችሁ እግዚአብሔርን አመስግኑ። ስሙን ጠርተን ስሟን የማንተው የመሸጋገሪያ ድልድያችን የሕይወት መሠረት የሆነች እናታችን እመቤታችን ቅድስት ድንግል ማርያም ስሟ ከፍ ከፍ ያለ ይሁን። እልል ብላችሁ እግዚአብሔርን አመስግኑ። እንግዲህ እኔ የታዘዝኩት መልእክት እንዳስተላልፍ ነው። ምናልባት ዛሬ ለመጀመሪያ ጊዜ ወደዚህ ስፍራ የመጣችሁ ምዕመናን የዚህን ቦታ ታሪክ ሳትሰሙ እንዳትሄዱ በማለት የደብራችን አስተዳዳሪ ታሪኩ ይቅደም ወንጌሉም ይቀጥላል ብለው ስላዘዙ ስለፈቀዱ ምናልባት ታሪኩን ሰምታችሁ እንድትሄዱ ስለተፈለገ ነው ታሪኩን ለማስረዳት የመጣሁት። ምናልባት እግዚአብሔር ቢፈቅድ ታሪኩን በሁለት ክፍል በመክፈል እናገራለሁ። የአዳዲ ደብረ ምሕረት ቅድስት ማርያም ቤተ ክርስቲያን ታሪክ በሁለት ይከፈላል። ይሄኛውም አንደኛው አመሰራረቷ ሲሆን ሁለተኛው ደግሞ ዳግም ግኝቷ ነው። አዳዲ ደብረ ምሕረት ቅድስት ማርያም ቤተ ክርስቲያን በ1190 ዓመተ ምህረት በታላቁ ጻድቅ ቅዱስ
ላሊበላ የታነጸች እንደሆነች በመጽሐፈ ጤፉት ግሸን ደብረ ከርቤ በሚገኘው በመጽሐፈ ጤፉት ላይ ተዘግቦ ይገኛል። ቅዱስ ላሊበላ በ1160 ዓመተ ምህረት ዘመነ ንግሥናውን ከተረከበ በኋላ የመጀመሪያ ተግባሩ የሆነው አብያተ ቤተ ክርስቲያናትን ማነጽ ነው። በሀገሩ በላስታ ያሉትን 11ዱን ቤተ መቅደሶች አንጾ ከጨረሰ በኋላ ወደ የክፍሉ በመንቀሳቀስ ሌሎች አብያተ ክርስቲያናትን አንጿል። ቅዱስ ላሊበላ በሀገሩ 11 ከሀገር ውጭ ደግሞ 12 በድምሩ 23 አብያተ ክርስቲያናትን እንዳነጸ ታሪኩ ያስረዳል። ቅዱስ ላሊበላ የመጀመሪያ ሥራውን የጀመረው በላስታ በሚገኘው በታቦተ ማርያም በቤተ ማርያም ቤተ መቅደስ ሲሆን የመጨረሻ ሥራውን ያጠናቀቀው ደግሞ አሁን ባለንበት በአዳዲ ማርያም ቤተ ክርስቲያን ሕንፃ ሥራ ነው። ቅዱስ ላሊበላ እንዴት ወደዚህ መጣ የሚለውን ታሪክ ማወቅ ስለሚያስፈልግ አባታችን አቡነ ገብረ መንፈስ ቅዱስ ከግብፅ ወደ ኢትዮጵያ በመጡ ጊዜ በላስታ ጥቂት ሱባዔ ቆይታ አድርገው ነበርና ከቅዱስ ላሊበላ ጋር ተገናኝተው ቅዱስ ላሊበላ አባ በዚህ ከእኔ ጋር መኖር ትፈልጋለህን? በዓት ልመስርትልህን? ብሎ ጠየቃቸው። አባታችን አቡነ ገብረ መንፈስ ቅዱስም አመጣጣቸው በደቡብ ኢትዮጵያ በመሃል ሀገር ዝቆላ በተባለች ተራራ ላይ እንድጸልይ ታዝዤ ነው የመጣሁትና ወደዚያ እሄዳለሁ ብለው ነገሩት። አባታችን አቡነ ገብረ መንፈስ ቅዱስ ወደ ዝቋላ ገዳም መጥተው ሱባዔ እንደጀመሩ ቅዱስ ላሊበላ ቡራኬ ለመቀበል ከላስታ ወደ ዝቋላ ገዳም መጣ። ቅዱስ ላሊበላ በዝቋላ ገዳም በደረሰ ጊዜ አባታችን አቡነ ገብረ መንፈስ ቅዱስ በዝቋላ ገዳም ስር ከሚገኙ የኦሮሞ ብሔረሰብ ተወላጆች ሽማግሌዎች ጋር በመሆን በክብር ተቀበሉት ይላል። በዚህም ጊዜ እነዚያ ሽማግሌዎችና አባታችን አቡነ ገብረ መንፈስ ቅዱስ ከቅዱስ ላሊበላ ጋር ሆነው የዝቋላን ገዳም በመጎብኘት ላይ ሳሉ ወደ ምዕራብ አቅጣጫ ሲመለከቱ በዚህ ቦታ ላይ መላእክት በነጭ ርግብ አምሳል ሲወጡ ሲወርዱ ይታዩአቸው ነበረ። እነዚህ መላእክትን በነጭ ርግብ አምሳል ሲወጡ ሲወርዱ የተመለከቱ የኦሮሞ ሽማግሌዎች ኤቦ አዲ አዲን ሱንማሊ ብለው ጠየቋቸው። ኤቦ ማለት በኦሮምኛ አንተ ሰው ማለት ነው። አዲ አዲ ማለት ደግሞ ነጫጭ ነገር። እነኛ ነጫጭ ርግብ መሰሎች ምንድን ናቸው? የሚወጡት የሚወርዱትስ ለምንድን ነው ብለው ጠየቁት። አባታችን አቡነ ገብረ መንፈስ ቅዱስ እነዚያ ነጫጭ ርግብ መሰሎች መላእክት ናቸው። በዚያ ቦታ ላይ ቅዱሳን በዓት መስርተው ይኖራሉ። እነዚያን ቅዱሳን ለመርዳት መላእክት ከምድር ወደ ሰማይ ከሰማይ ወደ ምድር ይመላለሳሉ ብለው ተናገሩ። በዚያን ቅጽበት ቅዱስ ላሊበላ ግን የተለየ ምስጢር ተገለጸለት ይላል። ታላቁ አባታችን ቅዱስ ዳዊት ስለ ቤተ መቅደስ መታነጽ ሱባዔ በገባ ጊዜ ለነቢዩ ናታን የቤተ መቅደስ መታነጽ የሚሆነው በልጁ በሰለሞን እንጂ በዳዊት ዘመነ መንግሥት እንደማይሆን ሲገለጽለት፣ ቅዱስ ዳዊት ግን የጌታችን የመድኃኒታችን የኢየሱስ ክርስቶስን በኋለኛው ዘመን ሰው የመሆን ምስጢር ተገልጾለት
ናሁ ሰማይናሁ በኤፍራታ ብሎ እንደተናገረው በዚህ ቦታ ላይም የእነዚያን የመላእክቶች መውጣትና መውረድ ተመልክቶ ዛቲ መካን ደብረ አዴር ብሎ ተናገረ። ዛቲ መካን ደብረ አዴር ማለት ያቺ ቦታ የእመቤታችን ማደሪያ ቦታ ናት። እመቤታችን በዘመነ ስደቷ በዚያ ቦታ አርፋበት ጸልያበታለች። ስለዚህ ነው ያንን ቦታ ቅዱሳን በዓት መስርተው የሚጸልዩበት ብሎ ተናገረ። በል እንግዲያውስ ያ ቦታ የተቀደሰ ቦታ ስለሆነ በሀገር እንደሰራው አይነት ቤተ ክርስቲያን በዚያ ቦታ ላይ ሂደህ አንጽ ብለው አባታችን አቡነ ገብረ መንፈስ ቅዱስ ለቅዱስ ላሊበላ ነገሩት። ቅዱስ ላሊበላን ሳይውል ሳያድር ወደዚህ ስፍራ መጥቶ ይህን ሕንፃ ቤተ ክርስቲያን ማነጽ ጀመረ። ይህን ሕንፃ ቤተ ክርስቲያን አንጾ ሳይጨርስ ጊዜ ዕረፍት ደርሷልና ወደ ሀገር ግባ የሚል ራእይ አየ። በዚህም ጊዜ አሁን ያለችውን ቤተ መቅደስ ባለችበት ሁኔታ ካህናት መድቦ ታቦት አስገብቶ ቅዳሴ ቤቷን ጥር 21 ቀን አክብሮ በ1190 ዓመተ ምህረት ጥር 21 ቀን ታቦተ ማርያም ወደዚህ ቤተ መቅደስ ገብታ ቅዱስ ላሊበላ ካህን መድቦ አገልግሎት እንዲጀመር አድርጎ ወደ ሀገሩ ተመለሰ። ለምላችሁ እግዚአብሔርን አመስግኑ። እንግዲህ ሕንፃ ቤተ ክርስቲያኑን ምናልባት ስትጎበኙት ያልተጠናቀቀ መሆኑን ራሱ ሕንፃ ቤተ ክርስቲያኑ ይመሰክራል። ለዚህ መጎብኘትና መረዳት ታሪክ ነው። ይህ የመጀመሪያው ታሪክ ነው። ቅዱስ ላሊበላን በ1190 ዓመተ ምህረት ግንቦት 12 ቀን ዕረፍቱ ሆነ። ስለዚህ ለቅዱስ ላሊበላን ይህቺ የአዳዲ ማርያም ቤተ ክርስቲያን የመጨረሻ ስራው ነች። ቅዱስ ላሊበላን በ1190 ዓመተ ምህረት ቅዳሴ ቤቷን አክብሮ ከሄደ በኋላ እስከ 15ኛው መቶ ክፍለ ዘመን ድረስ መንፈሳዊ አገልግሎት ሳይቋረጥ ሲገለገል ኖረ። በ15ኛው መቶ ክፍለ ዘመን ግራኝ የኢትዮጵያን አብያተ ክርስቲያናት በመውረድ በሚያቃጥልበት ጊዜ ወደዚህ ስፍራ መጥቶ ይህን ሕንፃ ቤተ ክርስቲያን ለማቃጠል ካህናቱን ለመግደል አስቦ ነበረ። በዘመኑ የነበሩት ካህናት ታቦታቱንና ንዋየ ቅድሳቱን ይዘው ወደ ዝዋይ 44 ገዳም ሸሹ። ግራኝ መሐመድ ሕንፃ ቤተ ክርስቲያኑን ለማቃጠል ሞከረ። ነገር ግን ፈቃደ እግዚአብሔር ስላልሆነ ሕንፃ ቤተ ክርስቲያኑ ሊቃጠልለት ባለመቻሉ አገልግሎት እንዳይሰጥ በድንጋይ ዘግቶት ሄደ። አረ እልል አያሰኝም እንዴ? እልል ያሰኛል እንዴ? በድንጋይ ቤተ መቅደስ ሲዘጋ እልል ያሰኛል? አያሰኝም። ሁበዳቲ እልል ጀዳመሌ በካ እልል ጀኑት እልል ጀቹ ቀብነ ማለ አከንመት ጨልስሌ በካ ሁንዳት እልል እንጀኑ ቤተ ክርስቲያና ዳካዳን ጩፌ ደሜ ወጀኑ እልል እንጀደማ ነመገድሲ ሰመል። ስለዚህ ከ15ኛው መቶ ክፍለ ዘመን እስከ 18ኛው መቶ ክፍለ ዘመን ለ300 ዓመት ያህል ይህ ሕንፃ ቤተ ክርስቲያን ከአገልግሎት ተገድቦ በዙሪያው አጋም ቆንጥር በቅሎበት ውስጡ በደለል ተሞልቶ ቆየ። በ1880 ዓመተ ምህረት ዳግማዊ ምኒልክ ኢትዮጵያን በሚገዙበት ሰዓት ይህን አካባቢ እንዲያስተዳድሩ ግራዝማች ወልደ ጊዮርጊስ የሚባሉ አገረ ገዢ ወደዚህ አካባቢ ላኩ። ግራዝማች ወልደ ጊዮርጊስ አሁን ያለችውን ታቦተ ማርያምን ከተጉለት ታች ዋሻ ማርያም አስመጥተው አዋሽ ኮምቦልቻ ከሚባል ቦታ ላይ ትንሽ ዋሻ አለችና እዚያ ዋሻ ውስጥ መንፈሳዊ አገልግሎት እንዲጀመር አደረጉ።
ነገር ግን ታቦተ ማርያም በዚያ ለማረፍ ፈቃዷ ስላልሆነና የዚህ ቦታ መገለጽም ጊዜው ስለደረሰ በዚያች ኮምቦልቻ በተሰራችው ቤተ ክርስቲያን ላይ ተደጋጋሚ ገቢረ ተአምራት ይታይ ነበር። ከተአምራቶቹ አንዱ መቃኞ በንፋስ ይወሰዳል፣ በእሳት ይቃጠላል፣ በንዋየ ቅድሳቱ ላይ ግን ጉዳት አይደርስም። እንዲሁም አገልጋዮቹን ካህናት ዙሪያው ጫካ ስለነበረ አራዊቶች ወደ ቤተ ክርስቲያን እንዳይሄዱ ይከለክሏቸው ነበር። ታቦተ ማርያም በዚያ ፈቃዷ መኖር በዚያ ፈቃዷ አለመሆኑ የተገለጸላቸው እኚህ ታላቅ አባት ሌላ ቤተ ክርስቲያን መስራት አለብኝ ብለው ወደዚህ ስፍራ ተጓዙ። አሁን ካለንበት አዳዲ ማርያም ቤተ ክርስቲያን በስተምዕራብ አቅጣጫ ጎሎሌ ማሊማ ጎሎሌ ከሚባል ቀበሌ ውስጥ አገም ሰጂላ የሚባል ቦታ አለና እዚያ ላይ ቤተ ክርስቲያን ለመስራት ከአካባቢው ምዕመናን ጋር ተመካክረው ተስማምተው ሲመለሱ አንዲት ሚዳቋ ትነሳለች። ያችን ሚዳቋ ወታደሮች ሲያባርሩ ሚዳቋዋ ስትሸሽ ወደዚህ ሕንፃ ቤተ ክርስቲያን ይደርሳሉ። ይህ ሕንፃ ቤተ ክርስቲያን ለ300 ዓመት ያህል እንደነገርኳችሁ ሰው አልባ ሆኖ ዙሪያው አጋም ቆንጥር በቅሎበት ውስጡ በደለል ተሸፍኖ ነበርና ጥቂት ጭላንጭል የዋሻ ምልክት ነበረችና ያቺ ሚዳቋ ወደዚያች ዋሻ ስትገባ ወታደሮች ተመለከቱ። ወታደሮች ለግራዝማች ወልደ ጊዮርጊስ ነገሯቸው። እሳቸውም ከበቅሏቸው ላይ ወርደው ሲመለከቱ የእግዚአብሔርን ድንቅ ሥራ አይተው እግዚአብሔርን አመሰገኑ፣ አደነቁ። እልል ብላችሁ እግዚአብሔርን አመስግኑ። አዎ በዚህም ጊዜ ነው እልል የሚባለው። እግዚአብሔር ይህን ቦታ ዳግም አገልግሎት እንዲሰጥ ሲፈልግ ሚዳቋ አስነስቶ በሚዳቋ መሪነት ይህ ቦታ እንደገና ተገለጠ። ሕዝቡ ታዞ በዙሪያው የነበረው አጋምና ቆንጥር ተመንጥሮ በውስጡ የነበረው ደለል ተጠርጎ ኮምቦልቻ የነበረችው ታቦተ ማርያም ጥር 21 ቀን 1881 ዓመተ ምህረት ወደዚህ ቤተ መቅደስ ገባች። እልል ብላችሁ እግዚአብሔርን አመስግኑ። እንግዲህ ሁለተኛው ታሪክ ይህ ነው። ሌላው የጌታችን የመድኃኒታችን ኢየሱስ ክርስቶስ ግማደ መስቀል አንብር መስቀሌ በዲበ መስቀል እየተባለ የኢትዮጵያን ምድር በሚያካልልበት ጊዜ መስቀልያ የሆኑ ቦታዎችን በሚፈትሽበት ጊዜ በዚህ ቦታ ላይ ለ7 ቀናት አርፎ ባርኮታል። እልል ያስብላል። እልል ብላችሁ እግዚአብሔርን አመስግኑ። እናታችን ቅድስት ድንግል ማርያም በዘመነ ስደቷ ወደዚህ ስፍራ መጥታ እንደ ጌቴ ሴማኒ በዚህ ቦታ ላይ ጸልያበታለች። እልል ያስብላል። እልል ብላችሁ እግዚአብሔርን አመስግኑ። ስለዚህ በእግረ መስቀሉ ስር የፈለቀው ጸበል በእናታችን በቅድስተ ቅዱሳን ስም የተሰየመው ጸበል ዛሬ ለብዙዎች ለሕሙማን ድህነት እየሰጠ ይገኛል። ታሪኩን ይህን ያህል ካልኳችሁ ወደፊት እግዚአብሔር ቢፈቅድ እስካሁን የታተመው ስላለቀ ነው እንጂ የደብሩ ሰበካ ጉባኤ ይህንን ታሪክ በመጽሔት አሳትሞ ለምዕመናን እንዲዳረስ ያደርግ ነበረ። አሁን የታተመው ስላለቀ ነው። ወደፊት ምናልባት እግዚአብሔር ከፈቀደ ለጥር 21 ታትሞ እንዲሰራጭ ይደረጋል ብለን እናስባለን። ያው መላከ ጽዮንም ይህንን አሳይመንት ይወስዳሉ ብዬ አስባለሁ። ምክንያቱም በቃል ያለ ይረሳል፣ የመጽሐፍ ይወረሳል ነው የሚባለው። ስለዚህ ሰዎች ደግሞ ታሪኩን በደንብ አንብበው መረዳት ያስፈልጋቸዋልና ዝም ብሎ ታሪክ አይደለም፣ አፈ ታሪክ አይደለም፣
ይህን ታሪክ የምናገኘው ግሸን ደብረ ከርቤ ከሚገኘው ከመጽሐፈ ጤፉት ነው። በዚህ በአማርኛው በታተመው በተተረጎመው ሳይሆን በዚያ በብራና በተጻፈው በደብሩ ባለው በትልቁ መጽሐፈ ጤፉት ላይ ነው ይህንን ታሪክ የምናገኘው። እግዚአብሔር እድለኛ አድርጎን እኔና መላከ ጽዮን አንድ ወቅት በረከታቸው ይደርብንና ብፁዕ አባታችን አቡነ ኤጲፋንዮስ የደቡብ የምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ በነበሩ ጊዜ በእሳቸው መልካም ፈቃድ ለብፁዕ አቡነ አትናቴዎስ ደብዳቤ ተጽፎልን እዚያ ሄደን ነው ቀጥተኛ ታሪኩን ከዋናው መጽሐፍ በብራና ከተጻፈው መጽሐፍ ላይ በመምህራን ተተርጉሞልን ቀድተን ይዘን መተን በመጽሔት እንዲታተም ተደርጎ ለምዕመናን እንዲደረስ የተደረገው። ስለዚህ አፈ ታሪክ እንዳይደለና የተጻፈ መዛግብት ወይም ደግሞ የተጻፈ ታሪክ መሆኑን እንድትረዱት ለማስገንዘብ ነው። ስለዚህ እንግዲህ አዳዲ ማርያም ከ1881 ጀምሮ እስከ ዛሬ ድረስ መንፈሳዊ አገልግሎቷ ሳይቋረጥ እስከ ዛሬ ድረስ ቀጥሏል። በዚች በአዳዲ ማርያም ብዙዎች እናታችን ቅድስት ድንግል ማርያም ውለታ የዋለችላቸው፣ እንባቸውን ያበሰችላቸው፣ ችግራቸውን የፈታችላቸው፣ በጠሯት ጊዜ የደረሰችላቸው ብዙዎች ናቸው። አሁንም ዛሬም ብዙዎች አላችሁ። አሁን ክፍለ ጊዜው ታሪኩን ከተረዳችሁ እዚህ መጥታችሁ የአዳዲ ማርያምን ታሪክ ካወቃችሁ ለአዳዲዋ ማርያም ስለት ተስላችሁ የአዳዲዋ ማርያም ሰምታችሁ ደርሳላችሁ። ልጅ ላጣችሁ ልጅ፣ ጤና ላጣችሁ ጤና፣ ሀብት ላጣችሁ ሀብት፣ ትዳር ላጣችሁ ትዳር የሰጠቻችሁ ምስክርነት መስጠት የምትፈልጉ ምዕመናን ወደዚህ ቀርባችሁ ምስክርነት እንድትሰጡ